ኢትዮጵያ ውስጥ ወይም የትኛውም የዓለም ሀገራት ውስጥ ሆናችሁ ኢንተርናሽናል የዩኤስኤ ባንክ አካውንት በ3 ደቂቃ ውስጥ በቀላሉ መክፈት ትችላላችሁ። አሁን የምትከፍቱትን የኢንተርናሽናል የዩኤስኤ ባንክ አካውንት በመጠቀም ከፔፓል ጋር ሊንክ ማድረግ ትችላላችሁ። ከተለያዩ የዩኤስኤ ቢዝነስ ተቋማት ጋር በዚህ አካውንት በኦንላይን ወይም ፊዚካሊ እዛም ከሆናችሁ ተከፋይ መሆን ትችላላችሁ። እስካሁን የዚህ ቻናል ቤተሰብ ካልሆናችሁ ቻናሌን ሰብስክራይብ እና የደወል ምልክቱን በመጫን እንዲሁም ቪዲዮ ላይክ፣ ሼር በማድረግ ስለ ኦንላይን ቢዝነስ እና የክፍያ መንገዶች ብዙ መረጃዎችን ማግኘት ትችላላችሁ። በቀጥታ ወደ ቪዲዮ። የመጀመሪያ ማድረግ የምትችሉት ፓዮኒር አካውንት መክፈት አለባችሁ። ፓዮኒር አካውንት ወይም ፓዮኒር ማስተር ካርድ ከሁለት አንዱ ከፍታችሁ ቬሪፋይ ካደረጋችሁ ይሆናል ማለት ነው። በዚህ ዙሪያ ደግሞ የተሰራ ቪዲዮዎች አሉ። ቻናሌ ላይ ገብታችሁ ማግኘት ትችላላችሁ ወይም ዲስክሪፕሽን ላይ ማግኘት ትችላላችሁ። ፓዮኒር አካውንት ከከፈታችሁ በኋላ ደግሞ ቬሪፋይ ማድረግ አለባችሁ የሚጠይቃችሁን። እሱ የመጀመሪያው ስቴፕ ነው። ወይም ከዚህ በፊት አካውንት ካላችሁ ቀጥታ እንዴት ባንክ አካውንት እንደምትከፍቱ ላሳያችሁ። ሎጊን ብላችሁ ትገባላችሁ። ዩዘር ኔማችሁን ኢሜይሉን ታስገባላችሁ። ከዛ ፓስወርድ ታስገባላችሁ። ወደ ፓዮኒር አካውንታችሁ ትገባላችሁ ማለት ነው። ከገባችሁ በኋላ የሴቲንግ ምልክት ስማችሁ ያለበት ምናምን ይመጣል። ከዛ እናንተ ሴቲንግ ብትለዋን ክሊክ ታደርጋላችሁ። እዛ ውስጥ ከገባችሁ በኋላ በግራ በኩል ከላይ 3 ሰረዞች አሉ። እሱን ክሊክ ስታደርጉ ብዙ ኦፕሽኖች ይመጣላችኋል። ፔይ ምናምን የሚላለ፣ ጌት ፔይድ የሚላለ፣ ፓዮኒር ካርድ የሚላለ፣ ሴቲንግ የሚላለ፣ ማኔጅ የሚላለ። እናንተ ጌት ፔይድ ትሉታላችሁ። እሱን ክሊክ ካደረጋችሁ ወደ ሪሲቪንግ አካውንት ክሬት ወደ ማድረግ ይወስዳቸዋል። ከዛ ውስጥ ያስመርጣቸዋል። ዩኤስኤ ነው፣ ዩኬ ነው፣ ዩሮ ነው ይላቸዋል። እናንተ ዩኤስኤ ስለሆነ የዩኤስኤ ባንክ አካውንት ትሉታላችሁ ማለት ነው። ከዛ ኩዌሽነሪ እንድትሞላ ይጠይቃቸዋል ማለት ነው። ሪሲቪንግ አካውንት ኩዌሽነሪ ደግሞ ሲምፕሊ አንዳንድ ጥያቄዎችን የሚጠይቃችሁ በቀላሉ መሙላት ትችላላችሁ። የመጀመሪያው ይህን ባንክ አካውንት ለምንድን ነው የምትጠቀሙት ይላቸዋል። ከተጠቀሱት ከ5 ውስጥ አንዱ መርጣችሁ ማድረግ ትችላላችሁ። ወይም ሁለቱን ወይም ሁሉንም ማድረግ ትችላላችሁ። ሁሉንም ክሊክ አደረጉት። ከዛ ካቴጎሪ ኦፍ ቢዝነስ ምን አይነት ቢዝነስ ነው የምትሰሩት፣ እነዛም ባንክ አካውንቶች መጠቀም የምችሉት ሜይንሊ ለቢዝነስ ተቋማት ጋር ዲል ለማድረግ ስለሆነ ምን አይነት ቢዝነስ ላይ ነው የተቀጠራችሁት ያላችሁት የሚለውን ያስመርጣችኋል። መጀመሪያው ዲጂታል ጉድስ ነው ያልኩት፣ ሁለተኛው ላይም ዲጂታል ጉድስ ነው ያልኩት። ዲስክሪፕሽን ላይ የሆነ እቃ ለመሸጥ ኦር ፍሪላንስ ለማድረግ ምናምን ብላችሁ መጻፍ ትችላላችሁ። ከዛ ዩአርኤል ይጠይቃቸዋል። ከፈለጋችሁ የተቀጠራችሁበትን ወይም ደግሞ ካላችሁ ደግሞ የእናንተን ማስገባት ትችላላችሁ። ጀስት ፎርሙ እንዲያልቅ ብቻ ነው። ከዛ ከዌብ ፔጁ ጋር ምንድነው ግንኙነት ያላችሁ? ለምሳሌ ትልቅ ተቋማት ዌብ ፔጅ ካስገባችሁ እናንተ ተቀጣሪ ናችሁ ማለት ነው። የራሳችሁ ከሆነ ደግሞ እናንተ ማኔጅ የምታደርጉት ወይም አሁን የምታደርጉት ፔጅ ነው። ከዛ የሚጠይቃችሁ አቬሬጅ ኢንካም ነው። ከፈለጋችሁትን አቬሬጅ ኢንካም ማስገባት ትችላላችሁ። እዛ ካለ ውስጥ አቬሬጁን ማስገባት ትችላላችሁ። ሜይቢ ከ500 እስከ 2500 ዩኤስዲ ብላችሁ ማስቀመጥ ትችላላችሁ። ዘንድ ሰብሚት ትሉታላችሁ። ካችሁ በኋላ ሙሉ ፕሮሰሱን ትጨርሳላችሁ ማለት ነው። በኖቲፊኬሽን መልክ በኢሜይላችሁ የኢንተርናሽናል ዩኤስኤ ባንክ አካውንት ዲቴይል ይላክላችኋል ማለት ነው። ሳፐር ሴንተር ላይ ገብታችሁ የባንኩን ስም መቀየር ትችላላችሁ። የፈለጋችሁትን ከአሜሪካ ውስጥ ካለ ባንክ እንዲሆንላችሁ ከፈለጋችሁ ትችላላችሁ። ለማንኛውም ግን አንድ ታዋቂ የአሜሪካ ባንክ አካውንት ቁጥር ነው የሚሰጣችሁ። ቁጥር ተጠቅማችሁ ሊንክ ማድረግ ትችላላችሁ። ወደዛ ባንክ አካውንት ዶላር እንዲገባ ማድረግ ትችላላችሁ።